አምላካችን አላህ በሱረቱል ፋጢር ላይ ምን ይላል? ያ አዩሃናሱ እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ወደ አላህ ሱብሓነሁ ወተዓላ ድሆች ናችሁ ይላል፣ ከጃዎች ናችሁ ይላል አምላካችን አላህ። ወላሁ አላህ ሱብሓነሁ ወተዓላ ግን ሁወል ገኒዩል ሐሚድ አላህ አዘ ወጀል ገኒይ ነው፣ የተብቃቃ ነው፣ ሐሚድ ነው፣ ነፍሰል ወቅት የተመሰገነ ነው። ገብታችኋል? ግን እኛ ምንድነን? ፈቂር ነን፣ ድሆች ነን ወደ አላህ Subhanahu Wa Ta'ala። ሁሉ ጊዜ 17 ጊዜ በምንቀራው የቁርአን አንቀጽ ሱረቱል ፋቲሃ ቁጥር 5 ላይ ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እናመልካለን፣ አንተን ብቻ እርዳታ እንለምናለን እንላለን አይደል? ይሄንን ግን ከልባችን አንለውም አንዳንዶቻችን እና ከልባችን እንበለው። እርዳታ መጠጊያ ሁሉ ነገራችን ማን ነው? የሚረዳን ማን ነው? አምላካችን አላህ ነው። እኛ ወደሱ ምንድነው? ፈቂር ነን። ወደ አደም ልጆች ዞር ስትሉ ስትለምኗቸው ከ3 ቀን ከ4 ቀን በላይ ሊሰለቹን ይችላሉ። ግን አምላካችን አላህ Subhanahu Wa Ta'ala ዱዓ ካደረገን ኡጂቡ ዳዕወተ ዳዒ ኢዛ ዳዓን አምላካችን አላህ Subhanahu Wa Ta'ala ምንድነው የሚለው? ኡጂቡ ዳዕወተ ዳዒ ኢዛ ዳዓን የለማኝን ዱዓ በለመነኝ ጊዜ እቀበለዋለሁ ነው የሚለው። እና ሁሉ ጊዜ ወደ አላህ Subhanahu Wa Ta'ala ነንና ሁሉ ጊዜ መለመን፣ ሁሉ ጊዜ ዱዓ ማድረግ ከአላህ Subhanahu Wa Ta'ala على مبقاقات راسو انچلم እኮ جماعه والله ሁሉ ጊዜ ዱዓ ማድረግና አመስጋይ ባሪያ መሆን አምላካችን አላህ Subhanahu Wa Ta'ala وقال ربكم ادعوني نال الله سبحانه وتعالى ادعوني نال ለምኑኝ نال استجب لكم ለእናንተ ሰጣችኋለሁ አለ፣ እቀበላችኋለሁ አለ። ان الذين يستكبرون عن عبادتي كان عباده كان አምልኮ ግን የሚኮሩ እንቢ የሚሉ ሰዎች ግን سيدخلون جهنم داخرين ተዋራጆች ሆነው ገሃነምን ወይም ደግሞ ጀሃነምን አስገባቸዋለሁ አለ። ግልጽ ነው። ስለዚህ እነዚህ ሰዎች ጀሃነም ከሚገቡት ነን ወይስ አይደለም የሚለውን ራሳችንን መፈተሽ አለብን። ሁሉ ጊዜ ወደ አላህ Subhanahu Wa Ta'ala ምንሸሽ ነው ዱዓ ምናደርግ ነው ወይ የምንለው ራሳችንን ሁሉ ጊዜ መጠየቅ መቻል አለብን ማለት ነውና ሌላው ምንድነው? አመስጋይ መሆን፣ ማመስገን። አላህ Subhanahu Wa Ta'ala የሰጠን ብዙ ኒዓማዎች አሉ። ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች ሆይ ኩሉ ሚን الطيبات ከሰጣችሁ ሲሳይ ተመገቡ አለ። ማረዛቅናኩም ከሰጣችሁ ሲሳዮች ተመገቡ አለ። ግን ወሽኩሩ ሊላሂ ለአላህ Subhanahu Wa Ta'ala ደግሞ አመስግኑ ኢን ኩንቱም ኢያሁ ተዕቡዱን እርሱን የምታመልኩ ከሆናችሁ ለርሱ አመስጋይ ባሪያ ሁኑ እያለ አምላካችን አላህ Azza wa Jalla ይናገራል። ግልጽ ነው። በምንችለው አቅም አመስጋይ ባሪያ መሆን። ወለቀድ መከናኩም ፊል አርዲ ወጀዐልና ለኩም ፊሃ መዓይሽ ካለ በኋላ ቀሊለን ማ ተሽኩሩን አታመሰግኑም እንዴ እያለ አምላካችን በምድር ላይ አመቻችቶ ብዙ ነገር አድርጎልን ግን አመስጋኝ ባሪያዎች አልሆንምና አመስጋኝ እንድንሆን አምላካችን አላህ Subhanahu Wa Ta'ala ይናገራል። ነቢያቶች ራሱ አመስጋኝ እንደሆኑ አምላካችን አላህ በብዙ ቦታዎች ላይ ይናገራል። ያመሰግኑ ነበር። ብዙ መከራ ችግር ምናምን ይደርስባቸው ነበር፣ ግን እንደዛም ብለው ራሱ አመስጋኝ ነበሩ። ለምሳሌ አምላካችን አላህ Subhanahu Wa Ta'ala ስለ ኢብራሂም አለይሂ ሰላም ሲናገር ኢነ ኢብራሂም እኮ አለ ካነ ኡማ ነበረ፣ ብቻውን ሆኖ ኡማ ነበረ ወይም ደግሞ ህዝብ ነበረ። ቋኒተ ሊላሂ ለአላህ Subhanahu Wa Ta'ala ጎንባሽ ነበረ፣ ሰጋጅ ነበረ፣ ለአላህን ተገዢ ነበረ፣ ሐኒፈን ቀጥተኛው መንገድ የተመራ ነበረ። ወለም የኩን ሚነል ሙሽሪኪን ካጋሪዎች አልነበረም ካለ በኋላ ሻኪረን አመስገኝ ነበረ። ግልጽ ነው። ለአንዑሚሂ ለአላህ Subhanahu Wa Ta'ala ለሰጠው ኒዓማ አመስገኝ ነበረ። ከዛ ሲባል እጅተባሁ ወሃዳሁ ኢላ ሲራጥ ሙስተቂም አላህ Azza wa Jalla ወደ ቀጥተኛው መንገድ መራው ያለ ይነገራልና በጣም አመስጋኞች ነበሩ። ኑህ አለይሂ ሰላም ስትመለከቱ ذريه من حملنا مع نوح انه كان عبدا شكورا እሱ ምን ነበረ? عبدا شكورا አመስጋኝ ባሪያ ነበረ ያለ አምላካችን አላህ Azza wa Jalla ይናገራልና በምንችለው አቅም አመስጋኝ ባሪያ መሆን፣ ሻኪር መሆን በምንችለው አቅም አላህ Azza wa Jalla የረዘቀን በጣም ብዙ ነገራቶች አሉና አልহামዱሊላህ ያ ረብ ለሰጣኝ ኒዓማ ሁሉ አመሰግናለሁ እያልና አምላካችን አላህ Subhanahu Wa Ta'ala መለመን። አምላካችን አላህ Azza wa Jalla ምንድነው? ወኢተአዘነ ረቡኩም ለኢን ሸከርቱም ለአዚደነኩም ማለት አምላካችሁ ጌታችሁ አላህ Azza wa Jalla ምን አለ? ለኢን ሸከርቱም ካመሰገናችሁ ለአዚደነኩም እጨምርላችኋለሁ፣ ወለኢን ከፈርቱም ከካዳችሁ ግን ኢነ ዐዛቢ ለሸዲድ ቅጣቴ ብርቱ ነው እያለ ይነገራልና ሁሉ ጊዜ አመስጋይ ባሪያ መሆን
اللهم لك الحمد حمدا كثيرا طيبا مباركا እና ሁል ጊዜ አመስጋኝ ባሪያ መሆን ለብዙ ነገራቶች ለብዙ ኒዓማዎች ከፍ ያደርገናልና አመስጋኝ መሆን እንደ ነቢያቶች መሆን ችግሮች አሁን ኢብራሂም አለይሂ ሰላም እሳት ላይ ተጥሎ ነበር ቤተሰቦቹ አሰቃይተውት ነበር አባቱ እወግርሃለሁ እገልሃለሁ እስከማለት ደርሷል ያን ሁሉ ብቻውን ሆኖ ነበር ይህንን ድል የሚችለውን ያክል ሲያደርግ የነበረው እንትና ኑህ አለይሂ ሰላም ስትወስዱ 950 ዓመት ለፍቷል ብዙ ነገር መከራ ችግር ደርሶበታል ግን ያን ሁሉ አድርጎ ራሱ ተወሰኑ ሰዎች ነበር ያመኑለት ወላኪን አመስገኝ ባሪያ ነበር ያ ሁሉ ችግር አንተ እንደዚህ እየተባለ ረሱላህ ሰለላሁ ዐለይሂ ወሰለም ብዙ መከራ ችግር አሳልፈዋል ግን አመስገኝ ባሪያ ነበሩ ገብቶቻል ከልጅነታቸው ጀምሮ እስከ ወቀታቸው እስከ ተሞታቸው ድረስ ምንም አይነት ችግር አልፏቸው አያውቅም በቃ ሁሉም ችግር ነክቷቸዋል እናት ምንድነው እናት አባት መሞት ብትሉ ቤተሰብ መሞት ሚስት መሞት ልጆች መሞት 6 ልጆቻቸውን እሳቸው በህይወት እያሉ ነው ረሱላህ ሰለላሁ ዐለይሂ ወሰለም ያጡት እናታቸውን ህፃን ሆነው ነው ያጡት ግን ያን ሁሉ መከራ ችግር እየደረሰባቸው አንተ እንደዚህ እያሉ እየተሰደቡ ያን ሁሉ መከራ ችግር እየደረሰባቸው ግን አመስጋኝ ባሪያ ነበሩ እኛ ግን ትንሽ ነገር ሲነካን ምንድነው የምንሆነው ቶሎ ብለው ውልፍት ነው የምንለው ቶሎ ብለው ውድቅ ነው የምንለውና አልহামዱሊላህ አመስጋኝ ባሪያ መሆን የሰጠን ኒዓማዎች ብዙ አሉ ከሁሉም በላይ ደግሞ የሰጠን ኒዓማ ኢስላም ነውና አላህ አዘወጀል መርቶናል اللهم لك الحمد ولك الشكر በምንችለው አቅም አመስጋኝ ባሪያ መሆን መቻል አለብን ማለት ነው አምላካችን አላህ Subhanahu Wa Ta'ala በጣም ብዙ ቦታዎች ላይ እንድናመሰግን ወደ አላህ Subhanahu Wa Ta'ala እንድንመለስ አምላካችን አላህ Subhanahu Wa Ta'ala ይናገረና ወአማ ቢኒዓመቲ ረቢከ ፈሐዲስ አላህ Subhanahu Wa Ta'ala በሰጠህ ኒዓማ አዋድ ወይም ደግሞ እንትን ይሄ ተናገር ምናምን ያለ አምላካችን አላህ ይናገረና አመስጋኝ ባሪያ መሆን መቻል አለብን አላህ ይحفظكم والسلام عليكم